ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። 3 የ24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። መረጃዎቹ በይዘት ወታደራዊ፣ ዲፕሎማሲያዊ፣ የግንባር ዝርዝር መረጃዎችና ቀጠናዊ የኃይል አስተላለፎችን የተመለከቱ መረጃዎች ናቸው። እነዚህ መረጃዎች ከሀገር ውስጥ እስከ አፍሪካ ቀንድ ድረስ በቅደም ተከተል ወደ እናንተ አደርሳቸዋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በምስራቅ ጎጃም ሞጣ ከተማ በተደረገ ውጊያ ፋኖ ከፍተኛ ድል መቀዳጀቱን ገልጿል። በርካታ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በእጁ ገብተዋል። በምንጃር ቀጠና እንደዚሁ ከባድ ውጊያ እየተደረገ መሆኑን መረጃዎች ያሳያሉ። በሰሜን ወሎ ዞን በተለያዩ አካባቢዎች የእግረኛ ሰራዊት ስምሪት መኖሩን መረጃዎች ገልጸዋል። በወለጋ በተመሳሳይ ውጊያ እየተደረገ ነው የሚገኘው። በሸዋ ወሳኝ የሚባል ስትራቴጂክ ከተማ በቁጥጥር ስር ውሏል። ይህንን ጨምሮ ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይ ከተሰሙ መረጃዎች መካከል ደግሞ በትግራይ የወረዳ አመራሮች ካህናትና ቀሳውስት ጭምር ታፍሰው ወደ ወታደራዊ ማሰልጠኛ ተወስደዋል ተብሏል። ይህንን ጨምሮ በትግራይ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሱዳን ካምፕ የሚገኘው የህወሓት ታጣቂም እንደዚሁ ተኩስ መክፈቱን የወጡ የማልዳ መረጃዎች ገልጸዋል። አመሰግናለሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል በርካቶቹ ወታደራዊ መረጃዎች ናቸው። ወደ ግንባር መረጃዎች ሲሄድ ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ ወሳኝ የምትባል ከተማ በቁጥጥር ስር ስለመዋሏ መረጃዎች ገልጸዋል። የጃልመሮ ጦር ወሳኝ የምትባለውን ከተማ መቆጣጠሩን የገለጹት የመረጃ ምንጮች ለወታደራዊ ስትራቴጂ እጅግ አስፈላጊ የተባለችውን ከተማ የጃልመሮ ጦር ዛሬ ማለዳ መቆጣጠሩን መረጃዎች ገልጸዋል። ዛሬ ሰኔ 23 2018 ዓ.ም በከተማው በሚገኙ ወታደራዊ ካምፖች፣ ጊዜያዊ የሚሊሻ ካምፖች፣ የፖሊስ ጣቢያዎችና የጸጥታ ኃይሎች መዋቅር ላይ ጥቃት በመሰንዘር ነው የጃልመሮ ጦር ይችን ከተማ የተቆጣጠረው። 3 ዞኖችን የምታገናኝ ቁልፍ ቦታ እንደሆነች የገለጹት የመረጃ ምንጮቹ የጃልመሮ ጦር ዛሬ የተቆጣጠራት ከተማ ሆሮ ጉዱሩ ወለጋ ዞንን፣ ምስራቅ ወለጋ ዞንን እንዲሁም ደግሞ ምዕራብ ሸዋን የምታገናኝ ለኩታ ገጠም ዘመቻዎች፣ ለወታደራዊ ስምሪት፣ ለሎጂስቲክስ ስርጭትና ለወታደራዊ እንቅስቃሴ እጅግ አስፈላጊ የሆነች ከተማ እንደሆነች ተገልጿል። ከተማዋ ባኮ ተብላ የምትጠራ ከተማ እንደሆነች የአካባቢውን መልካም ምድር የሚያውቁ የመረጃ ምንጮች ይህንን አጋርተዋል። ቀደም ብሎ በሰኔ ወር በመጀመሪያው ሳምንታት የጃልመሮ ጦር በሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ፣ ሸዋ እንዲሁም ደግሞ በአሮሲና ስምጥ ሸለቆ አካባቢዎችን ጨምሮ በተለያዩ ቀጠናዎች በርካታ አካባቢዎችን መቆጣጠሩን በተደጋጋሚ በወጡ መረጃዎች ለመገንዘብ ተችሏል። የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። መቀመጫውን በአሜሪካ ያደረገውና በየሳምንቱ በአማራ ክልል እየተደረገ ያለውን ጦርነት እንዲሁም ደግሞ በመላው ኢትዮጵያ አካባቢ በአማራ ላይ እየደረሱ ያሉ ግፍና ሰቆቃዎችን በሰነዶች እያወጣ የሚገኘው የአማራ ማህበር በሰኔ 15 እስከ ሰኔ 21 ያለ የ7 ቀን አጠቃላይ በአማራ ክልል ያለውና በአካባቢ የተከሰቱ የጦርነት ውሎችና የሰብአዊ መብት ጥሰቶችን የሚያጠቃለውን ሳምንታዊ ሪፖርቱን ይዞ ወጥቷል። በሪፖርቱ ላይ በአማራ ፋኖ ራስን የመከላከል ኃይልና በኦሮሞ ብልጽግና አገዛዝ ጥምር ጦር መካከል በሚደረገው ውጊያ በተለያዩ የአማራ ክልል አካባቢዎች በከፍተኛ ሁኔታ ጦርነቱ እንደቀጠለ ሪፖርቱ ያሳያል። በአማራ ክልል ብቻ በሚገኙ 10 ዞኖች ከ35 በላይ በሚሆኑ ወረዳዎች፣ ከተማ አስተዳደሮች ላይ የጦርነት ክስተቶችና የመብት ጥሰቶች መመዝገቡን ሪፖርቱ ያሳያል። ውጊያና ግጭት ከተመዘገበባቸው የአማራ ክልል ዞኖች መካከል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን ጨምሮ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ሰሜን ጎንደር እንዲሁም ደግሞ ባህር ዳር ዙሪያና ሰሜን ጎጃም ይገኙበታል ብሏል ሪፖርቱ። ከዚህ በተጨማሪ የውጊያ የጸጥታ ቀውሱ ስፋት በኦሮሚያ ክልል ስር በሚገኙ ምስራቅ ወለጋና ሰሜን ሸዋ ዞኖችም እንዲሁም ደግሞ በርዕሰ መዲናው አዲስ አበባን ጨምሮ የመብት ጥሰቶች መመዝገባቸውን ገልጿል። በቀጠለው አስከፊ ውጊያ በንጹሐን ዜጎች ላይ የደረሰውን የአካልና የሕይወት ጉዳትን በተመለከተ በ5 ዞኖች ስር በሚገኙ 6 ወረዳዎች በርካታ ንጹሐን ላይ የደረሱ ጉዳቶች ተመዝግበዋል። በሰሜን ወሎ ራያ ቆቦ፣ በሰሜን ሸዋ ሀገረ ማርያም፣ ከሰም፣ ምስራቅ ጎጃም አዋበል፣ ምዕራብ ጎጃም ደጋዳሞት እንዲሁም በአዊ ዞን ዳንግላ ወረዳዎች በንጹሐን ላይ የደረሱ የሞትና የአካል ጉዳቶች ተመዝግበዋል። ከዚህ በተጨማሪ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ውስጥ ተጨማሪ ንጹሐን ጉዳት መመዝገቡንም ዝርዝር ሪፖርቱ ያሳያል። እገታና የተደራጀ ስርዓትን በተመለከተ በሰሜን ወሎ አለማጣ ከተማና በደቡብ ወሎ ወረኢሉ ወረዳ እስራቶች ተፈጽመዋል። በተለይ በአለማጣ ከተማ በህወሓት ታጣቂዎች የተፈጸመው እስራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና መሪዎች ላይ የተለየ ኢላማ ያደረገ እንደሆነ ሪፖርቱ ጨምሮ ይዞ ወጥቷል።
በተያያዘ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ውስጥ በኦነግ ሸኔ ታጣቂዎች አማካኝነት በንጹሃን ላይ መጠነ ሰፊ እገታ፣ ግድያ መፈጸሙን ተረጋግጧል። የአየር ጥቃትና የኮሚኒኬሽን መዘጋትንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሳምንት የድሮን ጥቃቶች ቀጥለው ውለዋል ያለው ሪፖርቱ በአማራ ክልል ደቡብ ጎንደር ዞን ሊቦ ከምከም ወረዳ ውስጥ የድሮን እንቅስቃሴ የተመዘገበ ሲሆን በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ፣ ኪረሙ ወረዳ እንዲሁም ደግሞ በሌሎቹ አካባቢዎች የድሮን ጥቃቶችና የድሮን ስምሪቶች መደረጋቸው ተገልጿል። ይህንን ተከትሎ በምስራቅ ወለጋ ጊዳ አያና ወረዳ ውስጥ ሙሉ በሙሉ የቴሌኮሙኒኬሽንና የኔትወርክ አገልግሎት ተዘግቶ እንደነበር የሳምንታዊ የአማራ ማህበር ሪፖርት አረጋግጧል። በነገራችን ላይ የአማራ ማህበር አሁን ካሉት ማህበራት በተሻለ ሁኔታ መረጃዎችን በመሰነድ ዝርዝር ሪፖርቶችን፣ የምርመራ ዘገባዎችን በማውጣት ጭምር ላለፉት 4 ዓመታት በሁሉም አካባቢዎች እየተፈጸሙ ግፍና ሰቆቃዎችን በየጊዜው ለሰብአዊ መብቶች ያቀርባል፣ ሪፖርት ይሰንዳል። ሳምንታዊ ሪፖርቶችን ላለፉት 4 ዓመታት ያለማቋረጥ እያዘጋጀ ነው። ቀድሞ ይህንን ያደርግ የነበረው ሞረሽ ወገን ተብሎ ይጠራ የነበረው እና በአቶ ተክሌሻው ይመራ የነበረ ድርጅት ነው። ይህ ድርጅት 1984 እስከ 2008 የኢትዮጵያ አቆጣጠር ድረስ ለተፈጸሙት ግፍና ሰቆቃዎች ምጽአተ አማራ በሚል ባለ 700 ገጽ መጽሐፍ ይዞ ወጥቷል። የአማራ ማህበርም ይህንን ሰነድ እያሰነደ ይገኛል። በእንግሊዝኛና በአማርኛ በየሳምንቱ ሰነዶችን እያዘጋጀ ይገኛል። በገጹ ገብታችሁ ልትከታተሉ ትችላላችሁ። ወደ ግንባር መረጃው ስንሄድ ወደ ምስራቅ ጎጃም ነው የምንሄደው። በምስራቅ ጎጃም ሞጣ ከተማ አቅራቢያ ከፍተኛ ውጊያ መደረጉንና በጦርነቱ ላይ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የፋኖ የመረጃ ምንጮች ገልጸዋል። ከፋኖ መረጃ ምንጮች ለኢትዮ ፎከስ የተላከው መረጃ እንደሚያመላክተው ውጊያ የተካሄደው ዛሬ ማለዳ ከ10 ሰዓት እስከ ንጋት 12 ሰዓት ተኩል ድረስ እንደሆነ ገልጾ በዚህ ለ2 ሰዓት ተኩል በቆየው ውጊያ የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን አስረጅ መረጃዎችና አሃዛዊ ቁጥሮችን ጭምር ይፋ አድርገዋል። የፋኖ ኃይሎች በካምፑ ላይ በሁለት አቅጣጫ ድንገተኛ ጥቃት የሰነዘሩ ሲሆን ይህንን ተከትሎ ለተከታታይ 2 ሰዓታት በቆየው ውጊያ የሚከተለው ወታደራዊ ምርኮና ድል ማግኘታቸውን የፋኖ መረጃዎች ገልጸዋል። ብሬን ስናይፐር 2 ብሬን፣ 1 ስናይፐር፣ 1 ዲሽካ፣ 47 ክላሽንኮቭ ጨምሮ አብራራውና ኤስኬኤስ ተብሎ የሚጠሩ መሳሪያዎች ከ9 በላይ 7000 ተተኳሽ፣ 1400 በላይ የዲሽቃ እንዲሁም ደግሞ 2500 በላይ ብሬን ተተኳሾችን ጨምሮ 3 ወታደሮች ሲማረኩ 11 ወታደራዊ ትጥቆች መማረካቸውን አንድ ሬጅመንት ኃይል የሚሆን በዚህ ውጊያ ሙሉ በሙሉ ጉዳት ስለማስተናገዱ በተለይ የሬጅመንቱ ሞተራይዝድ እና መካናይዝድ ክፍል የደረሰው ጉዳት የቡድን መሳሪያዎች በፋኖ እጅ እንዲገቡ እንዳስቻለ የመረጃ ምንጮቹ ገልጸዋል። ይህንን ጥቃት ተከትሎ ከሞጣ ከተማ ወደ ሙገር ቻይና ካምፕ ተብሎ ወደሚጠራው ጥቃት ወደ ተከፈተበት አካባቢ አሁን ረፋድ ላይ ተጨማሪ ኃይል መንቀሳቀሱን እና የተንቀሳቀሰው ኃይል በአካባቢው ያላቋረጠ የዙ 23 እና የሞርተር ድብደባ እያደረገ ቢሆንም ይህንን ዘመቻ የፈጸሙ የፋኖ አባላት አካባቢውን ሙገርና ቻይና ካምፕን ለቀው ወጥተዋል ነው እያሉት ለኢትዮ ፎከስ ከላኩት መግለጫ ላይ እንደገለጹት። ዘመቻውን የፈጸሙት ሁለቱ የፋኖ ኦፕሬሽን ክፍሎች የተሰጣቸውን ወታደራዊ ግዳጅ በተሳካ ሁኔታ ካጠናቀቁ በኋላ ለቀው ወጥተዋል ሲሉ ገልጸዋል። ስለ ሁኔታው ተለዋጭ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ትግራይ የሚወስደን መረጃ በመሃል ላስገባ። በሱዳን የሚገኙ የህወሓት ታጣቂ ኃይል ተኩስ መክፈቱና የሱዳን ጦር ወደ ኢትዮጵያ ድንበር አካባቢ መጠጋቱን ዛሬ ማለዳ የወጡ መረጃዎች ገልጸዋል። ይሄ በሁመራ ትይዩ ባለው አካባቢ ነው። በአሶሳ ቀጠና ያለውን የሱዳን ጉዳይ አይደለም። በሱዳን ድንበር አካባቢ የደህንነት ውጥረቱ እያገረሸ መምጣቱን የሚያሳዩት መረጃዎች በሱዳን መጠለያ ጣቢያዎች አካባቢ የሚንቀሳቀሱ የህወሓት ታጣቂ ኃይሎችም ለአንድ ሰዓት ያህል የሞርተር እና የድሽቃ ተኩስ ማሰማታቸውን ገልጸዋል። ታጣቂዎቹ ተኩሱን የከፈቱት ሸረሪና ካምፕ አቅራቢያ በሚገኙ ግዴማና ዛሃና ተብሎ በሚጠሩ አዳዲስ የካምፖችና አቅራቢያዎቻቸው እንዲሁም ደግሞ ሸረሪና ተብሎ ከሚጠራው ነባር ካምፕ በመውጣት ነው ይህንን ተኩስ እየከፈቱት። ይህ ለአንድ ሰዓት የዘለቀው ከባድ ተኩስ ቢሰማም የታጣቂዎቹ ስምሪት ወደ ድንበር ስለመጠጋቱ እስካሁን ድረስ የታወቀ ምንም ነገር የለም። የዚህ ከባድ ተኩስ ዋና ዓላማ የሱዳን ጦር ወደ ምዕራብ አርማጭሆ አብደራፊ አቅጣጫ እያደረገ ላለው ወታደራዊ እንቅስቃሴ ሽፋን ለመስጠት ይሆናል የሚል እንደዚሁ ሌሎች የመረጃ ምንጮችን ገልጸዋል። ይህ የሱዳን የመከላከያ ኃይሉን አቅጣጫ ለማስቀየስ የተደረገ ስልታዊ ተኩስ እንደሚሆን ገምተዋል። በአሁኑ ወቅት የሱዳን መደበኛ ጦር ወደሚከተሉ ስልታዊ ቦታዎች እየተጠጋ መሆኑንም መረጃዎቹ ገልጸዋል። መቻት ተብሎ ወደሚጠራ፣ ባህረ ሰላም ተብሎ ወደሚጠራና አቦጤር ተብሎ ወደሚጠሩ የምዕራብ አርማጭሆ አብደራፊ ድንበር አካባቢዎች የሱዳን ጦር እየተንቀሳቀሰ ነው የሚገኘው። በዚህ ቀጠና የሱዳን ጦር ወደ 29 ኪሎ ሜትር መሬት ዘልቆ የወሰደበት ቀጠና ነው። እነዚህ የተጠቀሱትን አካባቢዎች ጨምሮ ወደ አልፋሽካ ተብሎ ወደሚጠራው እና
ወደ ሜዳማው አካባቢ ከ29 ኪሎ ሜትር በላይ ዘልቆ መግባቱ ይታወቃል። ይሄ የሆነው እንግዲህ ከ5 ዓመታት በፊት ነው። በዚህ አካባቢ በአሁኑ ወቅት መደበኛ የክረምት የእርሻ እንቅስቃሴ እየተደረገ ቢሆንም የሱዳን ጦር ግን ድንበር አካባቢ ላይ አዳዲስ ወታደራዊ ካምፖችና ስልታዊ መንገዶችን በመገንባት ላይ እንደሚገኝ ከአብዱራፊ የዓይን እማኞች ለኢትዮ ፎከስ ተናግረዋል። በሱዳን መጠለያ ጣቢያዎች ስር የሚገኙ ሀሻብ አካባቢ ከ300 በላይ የትግራይ ተፈናቃዮች በህወሓት ወታደራዊ አዛዦች ተይዘው ወደ ወታደራዊ ማሰልጠኛ ካምፖች ሰሞኑን መወሰዳቸውንም የመረጃ ምንጮቹ ጨምረው ገልጸዋል። ይህ እንግዲህ በሱዳን የስደተኛ መጠለያ ጣቢያ ላይ የሚገኙ የትግራይ ተወላጆችን ነው በአካባቢ ወዳሉ ስልጠና ወታደራዊ ካምፖች እየተወሰዱ የሚሆኑ። በትግራይ አካባቢ ያሉ መረጃዎችንም ስንመለከት እነ ጀነራል ጻድቃን ገብረትንሳኤ ትንታኔን በተመለከተ እንግዲህ ከሚዲያ ጋር ባደረጉት ቆይታ የህወሓት አርሚዎች ቁጥር የሰራዊት ቁጥር በእጅጉ ቀንሷል፣ በ8 እጥፍ ቀንሷል እያሉ ነው የሚገኙት። ቀድሞ 15000 እና ከዛ በላይ ኃይል የነበራቸው የህወሓት አርሚዎች አሁን በዚህ ሰዓት ያላቸው የአርሚ ቁጥር ከ2000 እስከ 3000 ቀንሷል ማለታቸውን እንግዲህ ብዙዎቻችሁ ምናልባት ሚዲያ ሰምታችሁ ከሆነ በቀጥታ ከተናገሩት ላይ ልትሰሙ ትችላላችሁ። ጀነራል ጻድቃን ይህንን የነደብረጽዮንን ቡድን በተመለከተ በሰጡት አስተያየት ጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው ፍጥጫ ምን ያህል ደረጃ እንደደረሰ በደንብ ያሳዩበት ነው። እነሱ አዲስ ኃይል ፖለቲካዊ የምክር ቤት ካውንስል እንዲሁም ደግሞ ወታደራዊ ኃይል አዘጋጅተው ትግራይን ከነደብረጽዮን ለመቀበል ጫፍ ላይ መድረሳቸውን በንግግራቸው ገልጸዋል። ህወሓት ሌላ ጦርነት ለመክፈት ፍላጎት ቢኖረውም ህዝቡን በማንቃት የሰው ኃይል በመመልመል ሎጂስቲክ በማደራጀት በኩል ጉልበት እንዳይኖረው በማድረጋቸው ህወሓት ከፍተኛ የሆነ የሰው ኃይል ችግር ውስጥና የበጀትና የሎጂስቲክ ችግር ውስጥ እንዲወድቅ በማድረግ የፖለቲካ የበላይነት ስለመውሰዳቸው ጻድቃን ተናግሯል። በሌላ በኩል ጀነራል ጻድቃን የሰው ኃይል የላቸውም ካሉት መግለጫ ጋር በቀጥታ የሚገናኝ በትግራይ ክልል በተለያዩ አካባቢዎች እየተደረገ ያለው ወታደራዊ አፈሳ የተመለከቱ አጫጭር መረጃዎችን ወደ እናንተ ላድርስ። ህወሓት ያጋጠመውን የሰው ኃይል እጥረት ለመሙላት የኃይል እርምጃዎችን እየወሰደ መሆኑን መረጃዎቹ ይጠቁማሉ። በትግራይ የተለያዩ ከተሞችና ወረዳዎች ሰፊ ወጣቶችና የሲቪል ማህበረሰብ አባላት የግዳጅ ወታደራዊ አፈሳ ወይም ደግሞ ገፈፋ እየተደረገ መሆኑን መረጃዎቹ ይጠቁማሉ። ይሄ ላለፉት 3 ተከታታይ ሳምንታት ያለማቋረጥ ነው። ዛሬ በመቀሌ፣ ማይጨው፣ ውቅሮ፣ ደጋ ሐሙስ ከተሞች ጸጥታ ኃይሎች ባደረጉት ድንገተኛ ፍተሻ በርካታ ወጣቶች፣ የቀን ሰራተኞች፣ የሃይማኖት ተማሪዎች፣ የቆሎ ተማሪዎችን ጨምሮ መያዛቸውን የዓይን እማኞች ገልጸዋል። ከተያዙት መካከል የአክሱም ዩኒቨርሲቲ መምህርን ጨምሮ የአንበሳ ባንክ ስራ አስኪያጆችም እንደዚሁ ተይዘው ተወስደዋል ነው የተባለው። በነገራችን ላይ በርካታ ከ200 በላይ የቆሎ ተማሪዎች ተይዘው ተወስደዋል ተብሏል። በትግራይ ቀደም ብሎ በደብረ ታቦርና አዴት አካባቢ እንደዚሁ በአማራ ክልል እንደዚሁ ለመከላከያ ሌሎች ወጣቶች ታፍሰው ተወስደው 8ቱ ሰሞኑን ወለጋ ውስጥ በነበረ ጦርነት ስለመሞታቸው ባለፈው መረጃዎች ይፋ ማድረጋቸው ይታወቃል። የቆሎ ተማሪዎች በአማራ ክልል አካባቢ ለመከላከያ ሰራዊት አፈሳ ሲደረግ፣ በትግራይ ክልል ደግሞ ለትግራይ ታጣቂዎች አፈሳ እየተደረገ ነው። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጣይ መዋቅር እንዳይኖራት፣ ተተኪ ተማሪዎች እንዳይኖሯት፣ ተተኪ ካህናት እንዳይኖሩ ይሄ ጦርነት ከፍተኛ አስተዋጽኦ አሉታዊ ጫና እያሳረፈ ይገኛል። በሌላ በኩል በትግራይ በሰባ እንደርታ ወረዳ ከ150 በላይ ወጣቶች ተይዘው መረብን ወንዝ ተሻግረው ወደ ኤርትራ ሳዋ ማሰልጠኛ ሳይወሰዱ እንዳልቀሩ መረጃዎች ጠቁመዋል። ደጋ ሐሙስ ተብሎ ከሚጠራው አካባቢ ጦርነት ይብቃ በማለት በማህበራዊ ሚዲያ የጻፉ አዛውንቶችም በህወሓቶች ታስረዋል፣ የወጣውን አዋጅ ተላልፈዋል በሚል በቁጥጥር ስር ውለዋል። በመቀሌ የሚገኘው የቀድሞ ኢትዮጵያ የሰሜን አየር ኃይል ምድብ አካባቢ ወደ ደቡብ አቅጣጫ ወደ አፋርና ወደ ራያ ሎጂስቲክ እና ወታደራዊ እንቅስቃሴ ለማድረግ በዚህ በአየር ኃይል ግቢ ውስጥ ከፍተኛ ወታደራዊ ዝግጅት እየተደረገ እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ የተሰጣችሁን ኮታ ወይም ደግሞ የሰው ኃይል አላዋጣችሁም በሚል የወረዳ አስተዳዳሪዎችን ጨምሮ የሌሎች ባለስልጣናት በህወሓት ታጣቂዎች ተይዘው ወደ ማሰልጠኛ መወሰዳቸው ደግሞ መነጋገሪያ ከሆኑ መረጃዎች መካከል ይገኝበታል። የዘራይ ኃይሌ እና የካቢኔ አባላቸው ወደ አርሚ 42 ተወስደዋል። ክሳድ ግባና ደደቢት አካባቢ ወደሚገኝ ጊዜያዊ ማሰልጠኛ ነው የተወሰዱት። ያስገደ ጽምብላ ወረዳ አስተዳዳሪ ናቸው ከነ ካቢኔያቸው ለውትድርና የተወሰዱት። የተሰጣችሁን የሰው ቁጥር አላመጣችሁም በሚል ነው ራሳቸው ወደ ካምፕ እንዲገቡ እየተደረገው። ይህ የሚያሳየው መዋቅሩ በትእዛዝ ሰንሰለት ብቻ ሳይሆን በግዴታም ኃይልና አማራጭ አድርጎ አዋጁን እየተገበረ መሆኑን ነው። ለግንባር መረጃዎች እቀጥላለሁ። በሆሮ ጉዱሩ ወለጋ ዞን በአሙሮ ወረዳ ስር በምትገኘው አጋምሳ ከተማ ዛሬ ማለዳ ከፍተኛ ተኩስ ልውውጥ መደረጉን የመረጃ ምንጮች ገልጸዋል። ከስፍራው የወጡ መረጃዎች እንደሚያመላክቱት በከተማዋ የነበረው የሚሊሻ ኃይል እየተበታተነ ሲሆን የገዢው አገዛዝ ስርዓትን የሚደግፉ በአካባቢው ቄሮ ተብለው የተደራጁ ቡድኖች
በአካባቢ በሚገኙ የአማራ አርሶ አደሮች ንብረት ላይ ከፍተኛ ዝርፊያ ፈጽመዋል። በትጥቅ በመታገዝ ነው ይህን ዝርፊያ የፈጸሙት። እንዲሁም ደግሞ በዚች በአጋምሳ ከተማ የፋኖ ኃይሎች ወደ ከተማው በመግባት ከፍተኛ ተኩስ ከፍተዋል። ቀደም ብሎ የተወሰዱ የቁም ሰዓትን ለማስለቀቅ እነዚህ ቄሮ የሚባሉት የቁም ሰዓትን ዘርፈው ካመጡ በኋላ ለአካባቢ የጸጥታ ኃይል በየካምፑ ለሚገኙ የጋቸና ሲርና ረጲሎላ መከላከያ፣ የኦሮሚያ ጸጥታ ኃይሎች እንደ ገዳ ኮማንዶ፣ የክልሉ ልዩ ኃይል እንዲሁም ለፖሊስ አባላት ይሰጣሉ። እነሱ እያረዱ ይበላሉ። ይህንን እያደረጉ ነበር በአካባቢ የሚገኙ የቄሮ ሰራዊት። የመንግስት ቅጥረኛ በሆነ የተነገረው የቄሮ ተብሎ የሚጠራው የአካባቢ ዘራፊ ቡድን ከምስራቅ ወለጋ ኪረም ወረዳ የተለያዩ ቀበሌዎች ጋር በመቀናጀት በርካታ የአማራ አርሶ አደር ከብቶችን መዝረፉንም መረጃዎች ጠቁመዋል። እስካሁን ባለው መረጃ መሰረት ብቻ ከ500 በላይ የዳልጋ ከብቶች መዘረፋቸውን የመረጃ ምንጮች ገልጸዋል። ዛሬ በአጋምሳ ከተማ ላይ የተከፈተው ከፍተኛ ውጊያ ይህንን የተዘረፈ ከብት ለማስመለስ የተደረገ እንደሆነ የገለጹት የመረጃ ምንጮች አጋምሳ ከተማ እንግዲህ ከጎጃም ቡሬ በ78 ኪሎ ሜትር ርቀት ላይ የምትገኝ አካባቢ እና ወደ አማራ ክልልና ኦሮሚያ ክልል መግቢያ ወሳኝ ቦታ ላይ የምትገኝ ከተማ እንደሆነች ጨምረው ገልጸዋል። በዚህ ከተማ ነው ዛሬ ከማለዳ ጀምሮ ውጊያ እየተደረገ ያለው። ወደ ሌላው ምስራቅ ወለጋ ዞን በተለያዩ ወረዳዎች በተለይ አማራ በሚኖርባቸው አካባቢዎች ላይ ላለፉት ቀናት የድሮን አሰሳና ስምሪት አሁንም ተጠናክሮ ቀጥሏል። ምስራቅ ወለጋ ዞን ሊሙ ወረዳ ዋጃ ተብሎ የሚጠራ አካባቢም የድሮን ጥቃት ስለመፈጸሙ መረጃዎች ገልጸዋል። በተፈጸመው የድሮን ጥቃት የደረሰ ጉዳት የለም። ሆኖም ግን አሁንም ከፍተኛ ስጋት እንዳለ መረጃዎቹ ጠቁመዋል። ሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ ዞኖች አካባቢ አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ይህንን መረጃ ያደረሱ የመረጃ ምንጮች ገልጸዋል።